The Voice of America. የኢትዮጵያ መንግስት ዲሞክራሲ ከየትም መጥቶ የሚጫን አይደለም፣ ይህን የምናስከብረውም ለዜጎች ካለን ተቆርቋሪነትና ኃላፊነት ነው ሲል ተናገረ። ለዩናይትድ ስቴትስ ምክር ቤት የቀረበውን የኢትዮጵያ የሰብአዊ መብቶች አያያዝ ረቂቅ ሕግ በተመለከተ ምላሽ የሰጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ በምክር ቤቱ የሚገኙ አንዳንድ ግለሰቦች የተለየ አቋም ሊይዙ ይችላሉ ብለዋል። እስክንድር ፍሬው ዝርዝሩን ይዟል። በዚህ ሳምንት መጀመሪያ ለዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ቋሚ ኮሚቴ የአፍሪካ ንዑስ ኮሚቴ የቀረበው ረቂቅ ሕግ የኢትዮጵያን ወቅታዊ ሁኔታ መነሻ ያደረገ ነው። የአፍሪካ ጉዳይ ንዑስ ኮሚቴ ሊቀመንበር በሆኑት ኮንግረስማን ክሪስ ስሚት የተጻፈውና ኤችአር 2016 የተባለው ሕግ ያተኮረውም በወቅታዊው የኢትዮጵያ የሰብአዊ መብት አያያዝ ላይ ነው። የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች ያወግዛል። የኢትዮጵያ መንግስት ሁኔታው በገለልተኛ አጣሪ ቡድን እንዲጣራ እንዲያደርግም ይጠይቃል። ኃይል ያላግባብ የተጠቀሙ የጸጥታ ኃይሎች ለፍርድ መቅረብም ሌላው በሕጉ የተካተተ ነጥብ ነው። በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎች እንዲፈቱም ይጠይቃል። በማህበረሰብ ተቋማት ላይ የወጡ ሕጎች እንዲሻሻሉም ጥሪ ያቀርባል። በዚህ ጉዳይ ላይ ምላሽ የሰጠው የኢትዮጵያ መንግስት ረቂቅ ሕጉ የአንዳንድ ግለሰቦችን የተለየ አቋም የሚያንጸባርቅ መሆኑን ተናግሯል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሐመድ ሰይድ ዲሞክራሲ ከየትም መጥቶ የሚጫን አይደለም ሲሉ ነው ያብራሩት። የኢትዮጵያና የአሜሪካ ግንኙነት በዚህ ደረጃ ጠንካራ ሆኖ ሲያበቃ አንዳንድ ግለሰቦች የተለየ አቋም ሊይዙ ይችላሉ። የግለሰቦቹ መብት ነው የሚሆነው። በመሰረቱ ግን የኢትዮጵያ መንግስት የዜጎቹን ሰብአዊና ዲሞክራሲያዊ መብቶችን የሚያከብረው የሚያስከብረው ለዜጎች ካለው ተቆርቋሪነትና ኃላፊነት ነው። ዲሞክራሲንም ስናይ ከየትም መጥቶ የሚጫን ሳይሆን የኢትዮጵያ ህዝብና መንግስት በጋራ ዲሞክራሲ እንደሚያስፈልጋቸው በህገ መንግስቱ የተደነገጉ ድንጋጌዎች ናቸው። ዲሞክራሲያችንም ሀገር በቀል ነው። ኦርጋኒክ ዲሞክራሲ እንዲኖረን ነው በስፋት እየተሰራ ያለውና ይሄ ታዳጊ ዲሞክራሲ እንዲያድግ እንዲጎለብት መንግስትም ህዝቡም ጽኑ እምነት አላቸው። በሀገራችን ጋር ከተፈጠረው አሁን ወቅታዊ ሁኔታ ጋር በተገናኘም በገለልተኛ አካል ከኃይል ያለፈ ከመጠን ያለፈ እርምጃ ተወስዷል አልተወሰደም፣ በህይወት ላይ የደረሰው ጉዳት ምንድን ነው፣ በንብረት ላይ የደረሰው ጉዳት ምንድን ነው፣ አጠቃላይ ያለውን ነገር በአግባቡ የሚመራበት ሁኔታ ነው የሚኖረው፣ የሚጣራበት ሁኔታ ነው የሚኖረው የሚል ነው ያለ። አቶ መሐመድ ግለሰቦች የራሳቸውን አቋም ማራመድ ይችላሉ ብለዋል። ነገር ግን ይህንን ህግ ያቀረቡት የሪፐብሊካን ፓርቲውንም ሁለቱን ዋና ዋና ፓርቲዎች በዩናይትድ ስቴትስ ውስጥ የሚገኙ ሪፐብሊካኖቹንም ዲሞክራቶች የሚወክሉ ሰዎች ናቸው። በኮንግረሱ በንዑስ ኮሚቴዎች የሚፈልቁ ህጎች ደግሞ በሂደት በዋናው የውጭ ጉዳይ ቋሚ ኮሚቴ የሚታዩበት ሂደት አለ። ከዛ በአጠቃላይም በህግ አውጪው አካል በኮንግረሱ ውሳኔ ተሰጥቶባቸው ከዛ በሴኔቱ አልፈው ነው ህግ የሚሆኑት እና የግለሰቦች ነው ብሎ ማሳነስ ይቻላል ወይ? ጥረቱን ላነሳ የሞከርኩት በተጨባጭ የኢትዮጵያና የአሜሪካ ግንኙነት በማይናወጥ መሰረት ላይ ምን ያህል የቆመ መሆኑን የመንግስት ለመንግስት የህዝብ ለህዝብ ግንኙነቶቻችን ምን ያህል ጠንካራ እንደሆኑ ለማሳየት የሞከርኩበት ሁኔታ ነው ያለው። ጉዳዩ የሚጀምረው ከግለሰቦች ነው። ግለሰቦች ደግሞ የራሳቸው የሆነ የተለያየ አቋም ሊኖራቸው ይችላል። ዋነኛው ጉዳይ የህዝብ ጉዳይ ነው፣ የሀገራችን ጉዳይ ነው፣ የውስጣችን ጉዳይ ነው። ህዝብን ማዕከል ባደረገ መልኩ ነው እና የምንንቀሳቀሰው በዚህ ደረጃ ቢታይ የተሻለ ነው የሚል ስላለኝ ነው። አቶ መሐመድ እንግዲህ እነዚህ የኮንግረስ አባላት በህግነት እንዲጸድቅ ያቀረቡት ረቂቅ እያቀረበ ያለው ጥሪ ወይም እየጠየቀ ያለው ጥያቄ በተለያዩ አህጉራዊና ዓለም አቀፍ ተቋማት ሲቀርብ የነበረ ነው። በአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን የቀረበ ጥሪ ነው። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የቀረበ ነው። በኢትዮጵያ የፖለቲካ ፓርቲዎች አገር ውስጥ በሚንቀሳቀሱ የፖለቲካ ፓርቲዎች እየቀረበ ነው። በሌሎችም ዓለም አቀፍ ተቋማትና በአጋር መንግስታት ጭምር እየቀረበ ያለ ነው እና የኢትዮጵያ መንግስት በእነኚህ ሁሉ ኃይሎች ተመሳሳይ ጥሪ ሲቀርብ ለምን አይቀበልም የሚሉ ጥያቄዎች ሊነሱ ይችላሉ። እንደዚህ አይነት ጥሪዎችን ከትክክለኛ መረጃ ባለመነሳት አሁን ቅድም የጠቃቀስካቸው ተቋማትና ግለሰቦች የሚያነሷቸው የሚወረውሯቸው አስተያየቶች አሉ፣ አቋሞች አሉ። ጠቃሚ የሚሆኑ እንደ ሀገራችን በግብአትነት ሊያገለግሉን የሚችሉ ሀሳቦች ካሉ ይወሰዳሉ። ከዛ ውጭ ግን
ምንም አይነት መተኪያ የሌላቸው የኢትዮጵያ ህዝቦችና መንግስት ናቸው። የኢትዮጵያ ህዝቦችና መንግስት ደግሞ በመሰረቱ ህጉንና ህገ መንግስቱን ማዕከል በማድረግ ችግሮችን ለመፍታት ከፍተኛ ጥረት ያደርጋሉ። በዛ ረገድ ደግሞ መጣራት ያለባቸው ጉዳዮች ደግሞ ካሉ እንደዚሁ በገለልተኛ አካል ተጣርቶ በቀጣይ ትምህርት የሚወሰድበት ነው የሚሆነው። ጠቃሚ ሀሳብ ካሉ አይቀር ለምሳሌ ካቀረቧቸው ሀሳቦች አንዱ በዓለም አቀፍ ገለልተኛ አካላት ይጣራ። አሁን በኢትዮጵያ ተፈጽመዋል የሚባለው ባለፉት ወራት የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጽመዋል የሚባሉ የሰብአዊ መብት ጥሰቶች ይጣሩ የሚል ነው። አሁን በተደጋጋሚ አሁን በዚህ በኮንግረሱ በቀረበው ረቂቅ ህግ ላይ የተጠቀሰው በተለያዩ ዓለም አቀፍና አህጉራዊ ተቋማትም ጥሪ ሲቀርብበት የነበረው ለምሳሌ ይሄንን በጠቃሚነት ይቀበለዋል የኢትዮጵያ መንግስት? እነዚህን ጉዳዮች ከማጣራት አኳያ በመሰረቱ ስርዓቱ በገለልተኛ ኃይል እነዚህ ነገሮች የሚያጣራው ለህዝብ ካለው መቆርቆርና ውግንና እና የህግ የበላይነት ከማክበር አኳያ በመነሳት ነው። በዚህ ረገድ በሀገራችን የተፈጠረ አቅም አለ፣ ተሞክሮ አለ። በዚህ ረገድ እንደ ሀገር ገለልተኛ የሆነ አካል ያጣራል። መንግስትም በገለልተኛ አካልም ጭምር እንዲጣራ የሚያደርገው ለምንድን ነው? በግፊቶች አይደለም፣ የውጭ ጫና ደርሶበት ለዛ ተንበርክኮም ጭምር ሳይሆን መጣራት አለበት የሚል አቋም ስላለው ነው። ህዝቡን ማዕከል ስለሚያደርግ ነው። ለህዝቡ ኃላፊነት ስለሚሰማው ነው። በህግ የበላይነት ስለሚያምን ጭምር ይህንን ለራሱ ሲል የሚያደርገው ነው የሚል ነው ያለ። የውጭ አጣሪ ቡድን ግን ወደ ሀገር ውስጥ እንዲገባ የኢትዮጵያ መንግስት አይፈቅድም። በተደጋጋሚ ከዚህ ቀደምም ስንገልጸው እንደነበረው ስርዓቱ ሀገራችን በተግባር የተፈተሸ ታች ወርዶ ግራስ ሩት ላይ ከዚህ ቀደም ባደረጋቸው የማጣራት ስራዎች በገለልተኝነቱ ይሄ ወገን ነው ያ ወገን ነው ጭምር ሳይል በተጨባጭ ያሉ ችግሮችን ፈልፍሎ አውጥቶ መጠየቅ ያለበት አካል እንዲጠየቅ ያደረገ የኢትዮጵያ ሰብአዊ መብት ኮሚሽን ከጊዜ ወደ ጊዜም ጭምር አቅሙን እያጎለበተ የመጣበት ሁኔታ ነው ያለው። ስለዚህ በዚህ አካል በህገ መንግስቱ ተቆጥረው የተሰጡት ኃላፊነቶች አሉ። ይህንን ኃላፊነቱን እንዲወጣ የሚደረግበት ሁኔታ ነው ያለው። ለኮንግረሱ የውጭ ጉዳይ ኮሚቴ የቀረበው ኤችአር 2016 በመቀጠል በዋናው የውጭ ጉዳይ ቋሚ ኮሚቴ ከዚያም በህግ አውጪው አካል በአጠቃላይ ይታያል። ወደ ሴኔቱ ሲሄድም በዚሁ ቅደም ተከተል ከንዑስ ኮሚቴው ጀምሮ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ